Hello, watchers of my video. How are you? This is Aragi English. Today we are going to learn about phrasal verbs. Phrasal verbs. እሺ ዛሬ የምንማረው ስለ phrasal verbs ነው ማለት ነው። phrasal verbs ማለት በቅንፍ ውስጥ እንደምትመለከቱት ከቃሉ በቅንፍ ውስጥ ማለት ነው ሐረጋዊ ግሶች ማለት ነው። phrase ሐረግ ማለት ነው። verb ደግሞ ያው እንደምታውቁት ግስ ነው። ስለዚህ ሁለቱ በአንድ ሲቀናጁ phrasal verbs የሚል ራሱ ሐረግ የሆነ ቃል ይመሰርታሉ ማለት ነው። phrasal verbs are verbs found in a phrasal form or phrasal verbs are verbs found in phrasal forms. More often than not, they do have a different meaning from the separate meanings of the verb and the preposition. ስለዚህ ምንድነው በዚህ ንዑስ ትምህርት ላይ የሚያስፈልገው ውድ ተመልካቾች phrasal verbs ወይም ደግሞ ሐረጋዊ ግሶች ትርጉማቸው phrasal verbን ካዋቀሩት ወይም ደግሞ ከሰሩት እያንዳንዱ ተናጥል ቃላት ትርጉም በአብዛኛው የተለየ እንደሆነ ነው ማለት ነው። በአብዛኛው የተለየ እንደሆነ ነው ማለት ነው። አንዳንድ ጊዜ እንደ አጋጣሚ ሆኖ ወይም ደግሞ እንግዲህ በእንግሊዝኛ ቋንቋ ውስጥ ያሉ የቋንቋው ባለቤቶች ካላቸው የታሪክ የአውድ የግንኙነት እንዲሁም ደግሞ የቋንቋ አጠቃቀም ህጎች የተነሳ እንዳልኳችሁ አንዳንዴ ሐረጋዊ ግሶችን የመሰረቱትን ቃላት ተናጠላዊ ትርጉም ሊይዙ ይችላሉ። በጣም አንዳንድ ጊዜ ነው ግን ይሄና እንደ አጠቃላይ የምናየው ግን ሐረጋዊ ግሶች ያላቸው ትርጉም ከተናጠላዊ ቃላቱ የተለየ እንደሆነ ነው። እስኪ አሁን ምሳሌዎችን እንመልከት። የመጀመሪያው ቃል ባክአፕ ነው። አሁን በደንብ ተመልከቱ። እዚህ ኤግዛምፕልስ ከሚለው ስር ማለት ነው ባክአፕ you see back is a verb, up is a preposition, sometimes a preposition, sometimes an adverbial. so backup ምን ማለት ነው ስንል ብዙ ትርጉሞች ይኖሩታል። ሌሎችም በተመሳሳይ እንድትረዷቸው ፈልጋለሁ። እዚህ ላይ የወሰድኩት ግን በተለይ የተለመደውን support የሚለውንና make a copy የሚሉትን ትርጉሞች ነው ማለት ነው። support መደገፍ ነው። make a copy ደግሞ ቅጅ ማስቀረት ወይም ደግሞ መቅዳት እንደማለት ነው። እስኪ ሁለት ነጥብ እያደረኩ ምሳሌዎችን ለመስጠት ሞክሬያለሁ። እንደምታዩት make a copy ካልኩ በኋላ ሁለት ነጥብ አለ፣ ኮለን አለ። ኮለኑ የሚያሳየው ከዛ በኋላ ምሳሌ የሆነ አረፍተ ነገር እንደሚከተል ነው ማለት ነው። please back me up. you see please back me up ምን ማለት ነው? please support me. please support me አሁን በዚህ አረፍተ ነገር ላይ ባክአፕ የሚለው make a copy የሚለውን ትርጉም አይዝም ማለት ነው። so we should see the context of the phrasal verb to understand its meaning. ሁለተኛ ላይ የምናየው phrasal verb break down ነው። break down ታያችኋል ብዬ ተስፋ አደርጋለሁ። ምን ማለት ነው? stop working and fail ያው አለመስራት ወይም አለመሳካት አብረው ይሄዳሉ። ምሳሌ the laptop has broken down. the laptop has broken down ስለዚህ ያረፍተ ነገር present perfect ነው። subject the laptop የሚለው ነው። the verb is has broken down እዚህ ላይ ምን ማለት ነው? failed ሆኗል ወይም ደግሞ it is not working እያገለገለ አይደለም የሚል ትርጉም አለው። ሶስተኛ ላይ የምናየው call off ነው። call off ምን ማለት ነው? cancel ማለት ነው። cancel let's see its example. the game was called off. the game was called off ምን ማለት ነው? the game was cancelled ጨዋታው ተሰርዟል፣ ጨዋታው አልቀጠለም፣ ጨዋታው እንደታቀደ ወይ ደግሞ እንደተጀመረ ነው የቀረው፣ አልተካሄደም ለማለት ነው። ሌላኛው ዲል ዊዝ የሚል ወርድ አለ። እነዚህ በሙሉ ያው phrasal verb ናቸው ቅድም እንደነገርኳችሁ። ዲል ዊዝ ምን ማለት ነው? ሃንድል ኤንድ ማኔጅ መያዝ፣ ማስተዳደር፣ መፍታት መቻል እንደማለት ነው። ኤግዛምፕል አለ ተመልከቱ። ኢኮኖሚክስ deals with resources usage. ኢኮኖሚክስ deals with resources usage ትንሽ ደብዘዝ ብሏል፣ ይቅርታ ተመልካቾች። ኢኮኖሚክስ deals with resource usage ኢኮኖሚክስ የሚያጠናው ኢኮኖሚክስ የሚመለከተው ኢኮኖሚክስ ምጣኔ ሀብት እንደማለት ነው በአማርኛ። በምንድነው ማለት ነው? በሪሶርስ ዩዜጅ
በቃላት ወይም በሀብቶች አጠቃቀም ላይ የሚያተኩሩ የሚያጠና ነው እንደማለት ነው። ሌላኛው ፊገር አውት ነው። ፊገር አውት ይሄኛው ሌላው ፍሬዛል ቨርብ ነው። ምን ማለት ነው? አንደርስታንድ። ምሳሌ የሆነ አረፍተ ነገር እንይ እስቲ። ሃቭ ዩ ፊገርድ ኢት አውት? ሃቭ ዩ ፊገርድ ኢት አውት? ተረድተዋል፣ ተረድተሽዋል ወይም ተረድታችኋል ለማለት። ሌላኛው ጊቭ አፕ ነው። ጊቭ አፕ what does it mean? ስቶፕ፣ ማቋረጥ ወይም ማለቅ ወይም ማቆም ማለት ነው። ኤግዛምፕል ስል ምሳሌ አረፍተ ነገር ማለት ነው። ዶንት ጊቭ አፕ ኢን ላይፍ። ዶንት ጊቭ አፕ ኢን ላይፍ። ሌላኛው ጎ ኦን ነው። ይሄኛው የተለመደ ቃል ይመስለኛል። ጎ ኦን ምን ማለት ነው? ኪፕ ኦን፣ ኮንቲኒዩ፣ ዶንት ስቶፕ፣ ወርክ ኦር ፕሮሲድ ማለት ነው። አታቋርጥ ማለት ነው። ጎ ኦን ማለት ኮንቲኒዩ ማለት ነው። ኤግዛምፕል ዌል ጎ ኦን ዩር ስፒች። ሌላኛው ቃል ሆልድ ኦን ነው። ሆልድ ኦን ዌይት ወይም ጠብቅ ማለት ነው። እስኪ ምሳሌ አረፍተ ነገር እንይ። ፕሊዝ ሆልድ ኦን አንቲል አይ ካም። ፕሊዝ ሆልድ ኦን አንቲል አይ ካም። ዛት ሚንስ ፕሊዝ ዌይት ፎር ሚ አንቲል አይ ካም። ፕሊዝ ዌይት ፎር ሚ አንቲል አይ ካም። ሌላኛው ቃል ኪፕ ኦን ነው። ኪፕ ኦን ልክ እንደ ጎ ኦን የሚል ትርጉም ነው ያለው። ለምሳሌ ያለ እዚህ ላይ ኪፕ ኦን ሪዲንግ ወይም ጎ ኦን ሪዲንግ ወይም ፕሮሲድ ሪዲንግ ወይም ዶንት ስቶፕ ሪዲንግ እንደማለት ነው ማለት ነው። ሌላኛው ሉክ አፍተር የሚል ቃል አለ። እዚህ ላይ ቨርቡ ሉክ ነው። የመጀመሪያዎቹ ያው ቨርብ ናቸው። ቀጥሎ ያሉት ደግሞ ፕሬፖዚሽን ወይም ደግሞ አድቨርቢያል ወይም ፓርቲክል ናቸው ማለት ነው። ስለ ፕሬፖዚሽን እና ፓርቲክል ልዩነት በሌላ ቪዲዮ እናያለን ወደፊት። ሉክ አፍተር የሚል ተርም አለ። ፍሬዛል ቨርብ ነው። ምን ማለት ነው ትርጉሙ? ከብዙ በጥቂቱ ቴክ ኬር ኦፍ፣ ጠብቅ፣ ተጠንቀቅ፣ ያዝ እንደማለት ነው። ኤግዛምፕል ሴንቴንስ አለ፣ ተመልከቱት። ዩ ሹድ ሉክ አፍተር ዘ ቤቢ። ሰብጀክት ኦፍ ዚስ ሴንቴንስ ኢዝ ዩ። ሹድ ኢዝ ኦግዚላሪ ቨርብ፣ ሉክ አፍተር ሜን ቨርብ ነው። ዘ ቤቢ ደግሞ ኦብጀክት ነው ማለት ነው። ሰብጀክት ኦግዚላሪ ቨርብ ሜን ቨርብ፣ ሉክ አፍተር የሚለው ሜን ቨርብ፣ ዘ ቤቢ ደግሞ ኦብጀክት ነው ማለት ነው። ሌላኛው ፍሬዘል ቨርብ ፑት ኦፍ ነው። ፑት ቨርብ ነው። ኦፍ ደግሞ ፕሬፖዚሽን ነው ማለት ነው። ምን ማለት ነው? ፖስትፖን፣ ፖስትፖን ማስተላለፍ ወይም ማሳለፍ ማለት ነው። አንድ ነገር በታሰበው ወይም ደግሞ አሁን አለማድረግ፣ ጊዜውን ማሳለፍ ማለት ነው። እስኪ ምሳሌ እንይ። ሌትስ ፖስትፖን ዘ ሚቲንግ። ሌትስ ፖስትፖን ዘ ሚቲንግ። ስብሰባውን እናስተላልፈው፣ ለነገ ለሌላ ጊዜ ሊሆን ይችላል ማለት ነው። ሌላኛው ቃል ራን አውት ኦፍ ነው። ራን አውት ኦፍ ፍሬዘል ቨርብ ነው። እንደውም 3 ቃላት ነው እዚህ ላይ ያሉት። ራን አውት እና ኦፍ፣ ሁለት ፕሪፖዚሽንስ አሉ ማለት ነው። ምን ማለት ነው? ራን አውት ኦፍ ነቲንግ ሌፍት፣ ነቲንግ ሌፍት የቀረ የለም፣ አልቋል ማለት ነው። ራን አውት ኦፍ ማለት ስለዚህ ማለቅ ወይም መጨረስ ማለት ነው። ኤግዛምፕል ሴንቴንስ እንመልከት። ዘ ካር ሃዝ ራን አውት ኦፍ ዳይዝል። ዘ ካር ሃዝ ራን አውት ኦፍ ዳይዝል። እንግዲህ መኪናው ነዳጅ ጨርሷል እንደማለት ነው፣ የለውም እንደማለት ነው። ሌላው ተርን ዳውን ነው። ተርን ዳውን ሜን ቨርቡ ወይም ደግሞ ቨርቡ ተርን ነው። ፕሬፖዚሽኑ ዳውን ነው። ሪጀክት የሚል ትርጉም አለው። እንግዲህ እንዳልኳችሁ እዚህ ላይ የተጠቀሱት ፍሬዛል ቨርብስ በሙሉ ለምሳሌ ብዬ አንድ ወይም ሁለት ትርጉም ነው የሰጠኋቸው እንጂ እነዚህ ብቻ ነው ትርጉሞቻቸው ማለት አይደለም። ይህንን ልብ እንድትሉልኝ እፈልጋለሁ። ተርን ዳውን ለምሳሌ ሪጀክት ከማለት በተጨማሪ ሌላ ሪዲዩስ የሚል ትርጉም አለው። ሪጀክት ማስወገድ ወይም አለመቀበል ማለት ነው። እንደገና ደግሞ ሪዲዩስ ሰምሲንግ፣ ሪዲዩስ ቮሊዩም፣ ሪዲዩስ ወይም መቀነስ፣ ሬዲዩስ ማለት ነው። ሬዲዩስ የሚል ሌላም ትርጉም አለው ማለት ነው። እስቲ ኤግዛምፕል ሴንቴንስ እንይ። ዘ ፕሮፌሰር ተርንድ ዳውን ማይ ቲሲስ። ዘ ፕሮፌሰር ተርንድ ዳውን ማይ ቲሲስ። ፕሮፌሰሩ ሪሰርችን ወይም ደግሞ የጥናት ስራዬን አልተቀበለኝም እንደማለት ነው። ሌላ የመጨረሻው ቃል ወርክአውት ነው። ወርክአውት ፍሬዛል ቨርብ ነው። ሌላኛው ምን ትርጉሞች አሉት? ሶልቭ፣ ኤክሰርሳይዝ፣ ሰክሲድ የሚሉ ትርጉሞች አሉት። ምሳሌውን እንይ። ሌትስ ወርክ አውት ዛት ማትስ። ሌትስ ወርክ አውት ዛት ማትስ ምን ማለት ነው? ሌትስ ሶልቭ ማለት ነው። ሶ ወርክ አውት ኢን ዚስ ኮንቴክስት ሚንስ ሶልቭ። ቴንክ ዩ ፎር ዩር ዋቺንግ።